بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده أما بعد يقول المولى عز وجل في محكم تنزيله الذي لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله إلى آخر الآية أملاكاتنا الله የዓለማት ሁሉ ጌታ የሆነው አዛኙ ቸሩ ሩህሩሁ ፈጣሪው አሸናፊ የሆነው ጌታችን አላህ አዘ ወጀል በዚህ በቁርአን አንቀጽ ውስጥ እናንተ የመጽሐፉ ሰዎች ሆይ ክርስቲያኖችም ሆናችሁ አይሁዳውያን ማለት ነው በሃይማኖታችሁ ወሰንን አትለፉ እሱ ኢየሱስ ክርስቶስ የማርያም ልጅ የፈጣሪ መልእክተኛ እንዲሁም የፈጣሪ ባሪያ እንጂ ሌላ አይደለም إنما المسيح عيسى بن مريم رسول الله ለፈጣሪ ልጅ አለው ከማለት ተከልከሉ እሱ እጅግ በጣም ጥራት የተገባ የሆነ አምላክ ነው በዚህ መልኩ በዚች ኦዲዮ ውስጥ ላካተታቸው የምፈልጋቸው የተለያዩ አጠር ያሉ መልእክቶች አሉ የማተኩረው ከዚህ በማስከተል ድምጿን የምታዳምጧት ግለሰብ ከክርስትና ወገን ማለት ነው ተጠይቃው ለነበረ አጭር ጥያቄ መልሱን ትታ ሌሎች ነገሮችን ነው እየገለጸች ያለችው እና ይቺን ሴት መጽሐፍ ቅዱስ ግን ምን ብሏት ነበረ እሷ ምን እያለች ነው በክርስትናው ያላት ቦታ ምንድነው እሷ ምን እያለች ነው በክርስትናው ያላት ቦታ ምንድነው በእስልምናስ ያላት ቦታ ምንድነው ከሚለው በመነሳት እንመለከታለን ማለት ነው እስቲ እንከታተላት ድምጿን 23:19 ያለውን ቃል በማንሳት ነው በነገራችን ላይ ይሄን ያቀርብልን ወንድሜ ምን አክልከን ነገር ምንድነው ይሄ አንተ እንዳላወጣው ያስተዋውቃል መሰለ ራስ የሚወጣ ራስ የምታወጣው ጥያቄ አምነበት ነው ይሄ ግን ሳታነበው እንዳወጣው ግልጽ ነው ምክንያቱም ብታነበው ቀጥታ ከምዕራፍ 1 እየጀመረ ብታነበው ቃሉ ትርጓሜ የማያስፈልገው እንዲሁ የተተረጎመ ቃል ነው እግዚአብሔር ጸጸት ዘንድ የሰው ልጅ አይደለምና እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ የሚለው ሁሉም ቃል የራሱ ነው እንጂ ቢሆን የሚጋጭ አይደለም ወደ መልሱ ስገባ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይጸጸትም ዘንድ እግዚአብሔር የሰው ልጅ አይደለም ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ሰውን በምድር ላይ በመፍጠሩ እግዚአብሔር ተጸጸተ የኛ ጥያቄ እግዚአብሔር ይጸጸታል ወይስ አይጸጸትም የሚል ነው ብላችኋል እንግዲህ ከላይ እንዳነበብኳቸው ቃላቶችን በማንሳት መጽሐፍ ቅዱስን ለማጋጨት ነው የሚጠሩት እናንተ ይህም አንደኛ እግዚአብሔር ይጸጸታል ወይስ አይጸጸትም ሁለተኛ እግዚአብሔር የሰው ልጅ አይደለም ብሏል ስለዚህ ኢየሱስ ክርስቶስ የሰው ልጅ ነው እግዚአብሔር አይደለም በማለት ሐሳቡን ለማጋጨት ትጠቀሙበታላችሁ እንግዲህ መልሱን መጽሐፍ ቅዱስ ይዤ እመልሳለሁ እግዚአብሔር ዓለምን የፈጠረ በራሱ ፈቃድ ነው ሰውን ካለመኖር ወደ መኖር ያመጣ በራሱ ፈቃድ ነው ታዲያ በራሱ ፈቃድ የፈጠረውን ሰው እንዴት ተጸጸተበት እንዲህ ይላል ቃሉ ኦሪት ዘፍጥረት ምዕራፍ 5 ሲጀምር እግዚአብሔር የሰው ክፋት በምድር ላይ እንደበዛ አየ የልቡ ሐሳብ ምኞቱ ሁልጊዜ ፈጽሞ ክፉ እንደሆነ አየ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም አዘነ ይህን ቃል በማንሳት ብዙ ጊዜ እናንተ እግዚአብሔር ተጸጸተ ሲባል ልክ እንደ ሰው ወይ ባላደረጉ ባልፈጸምኩ የሚል ይመስላችኋል ግን ልብ ብለን እንይ እግዚአብሔር ፈራጅ አምላክ ነው ጻድቅም ነው እኔ እግዚአብሔር ፍርድን የምወድ ስርቆትን በደልን የምጠላ ነኝ ኢሳይያስ 61:8 ተጸጸተ የሚለው ቃል ነችም የሚል ነው ትርጉሙም እጅግ ማዘንን የሚገልጽ ነው ወደ አማርኛ ሲተረጎም እጅግ ማዘንን ተጸጸተ በማለት ተተርጉሟል እግዚአብሔር ሰው ክፉ ሲሰራየ የፍርድ አምላክ ነውና ኃጢአትን እያየ ዝም አይልም በፈጠረው ሰውም እጅግ አዘነ በመጀመሪያ እስቲ እስካሁን ድረስ ለተናገረችው ትንሽ አጠር ያለችን ምላሽ ልስጣት ለሷ ለራሷ ማለት ነው ምክንያቱም ንግግሯ በሙሉ መልስ ያስፈልጋል አስቀድሞ ነገር ስለ ጸጸት ማወቅ ያስፈልጋል ለቀረበው ጥያቄ ምላሽ ከመሰጠቱ በፊት ስለ ጸጸት ማለት ምን ማለት ነው የሚለውን ማወቅ ያስፈልጋል ጸጸት በመጀመሪያ ደረጃ የሰው ልጅ ባህሪ ነው የፍጥረታት ባህሪ እንጂ የፈጣሪ ባህሪ አይደለም ለምን እንደ ጥንታዊ ፊተኝነቱ አምላክ የጥንትንም ያውቃል
እንደ ዘላለማዊ ኋለኝነቱ ኋላ የሚመጣውን ኢምንት የምታል ቅንጣት ታክል እንኳን ነገር ብትሆን ያውቃታል፣ መዝግቧታል፣ ዘግቧታል። እያንዳንዷን ነገር ክስተቷን ሁሉ እሱ ነው የሚከስታት ማለት ነው። ስለዚህ ጸጸት የሚባለው ነገር አንድን ነገር በባለማወቅ ከተተገበረ በኋላ የበኋላ ውጤቱ ሲታይ እንዲህ ይሆናል ብዬ ባውቅ ኖሮ እኮ አላረገውም ነበር ማለት ነው። መጸጸት ማለት ይሄ ነው። እንዲህ መሆኑን ባቅ ኖሮማ መቼ እንዲህ አደርግ ነበር፣ እንዲህ መሆኑን ባቅ ኖሮማ መቼ እሄድ ነበር፣ እንደዚህ እንደምባልማ ባውቀው ኖሮ መቼ እንዲህ እናገር ነበር። ጸጸት ማለት ይሄ ነው። ታዲያ ይህ ጸጸት ለፍጥረት ነው ወይስ ለፈጣሪ ነው የሚገባው? ይሄ እኮ ነው ችግሩ። ፈጣሪ አምላክ የሰውን ልጅ ሲፈጥረው ማለት ነው እስከ መጨረሻው ፍጥረት ድረስ ምን እንደሚሰራ፣ የት እንደሚፈጠር፣ የት እንደሚኖር፣ ምን መብላት እንዳለበት፣ ማንን ማምለክ እንዳለበት ሁሉ ሕግን ደንብቶ አስተካክሎ ጽፎ ቀለሙ ደርቋል። እያንዳንዱ ሰው ከተጻፈለት ጋር ነው የሚገናኘው።